ሰላም ለሕዝቡና ለቅዱሳኑ ክብር ለጌታ ይሁን። እኔ ዘማሪት ንግስት አዴቶ ነኝ ከጎፋ ሳውላ። እንደምን ቆያችሁልኝ? በጣም ደህና ነኝ። ኢየሱስ ጌታ ነው። ወዘ ብዬ የምዘምረው እኔ ነኝ። ወዘ ለኢየሱስ። ድሮ ለነገስታት ከንጉስ በስተቀር ወዘ የሚል ቋንቋ አይነካም ነበረ። ለንጉስ ብቻ ይሰጥ የነበረውን ለነገስታት ንጉስ ለኢየሱስ ወዘ ብዬ እንዲዘምር ጌታ አድርጎኛል፣ መርጦኛል፣ ቀብቶኛል። ቋንቋ ደግሞ ጎፋዎች ነንና የጎፋ ቋንቋ የጋሞ የዳውሮ እንደዚህ ነው። የወላይታ ይሁን አይሁን አላቅም እና ማለት ነው። መቼ ነው ወዜ ማለት የተጀመረው ተብሎ ቢጠየቅ 2001 ከ2001 ጀምሮ ነው እና ከዛም በፊት ተዘምሮ ያሉ መዝሙሮች እኔ ገና ትንሽ ልጅ ሆኜ መዝሙሮች ብዙ መዝሙሮች አሉኝ ከእናቴ ወድም እየዘመርኩ ሳልወጣ አልቀርምና ለማለት ነው። ብዙ ዜማዎችና ብዙ መዝሙሮችን ጌታ ሰጥቶኛል። ዝም ብሎ ለራሱ ክብር ሲሆን ምንድነው ይሄ ሆነ ያለው? ያ ተጽፎ የነበሩ መዝሙሮች 2001 ላይ ወዜ ራብ ጋና ተብሎ ወጣ። ከዛ ደግሞ ቢታ ማይስ ወዜ ተብሎ ወጣ። እና ከይሄኛው መዝሙር ደግሞ ሚዲያ ላይ ሰሞኑን ለተፈጠረው ነገር መልስ ለመስጠት ነው እያወራ ያለውትና መቼ ነው እንደዚህ የተሰጠኝ? እኔ አሁን መዝሙር እየተሰጠኝ ግጥም ጽፌ አስቀምጬ ገና ዜማ ፍለጋ ሂጄ ወይም ሰው ሰጥቶኝ አይደለም፣ ወይም እንትና አመሳስዬ ለመውሰድ አይደለም። እኔ መዝሙር ሲሰጠኝ እንዳለ ነው የምሰጠኝ፣ እንዳለ ይወርዳል ማለት ነው። ወደ እኔ ጌታ ያወርዳል። የጌታ መንፈስ ከነ ዜማው ነው መዝሙር የምሰጠኝና ወስጄ መዘመር ነው። ጉባኤ ውስጥም የትም ይሁን ብቻ ይወርዳል። ያንን ነው የምዘምረው እንጂ ገና ዜማ ዘፈን ከወጣ ሰምቼ አንድ ነገር ሆኖ አይደለም። እና ምንድነው የሚለውና 2002 ላይ ያቺ ዜማ ወዘ ዘምሬ እያለሁ ቋንቋው ውስጤ ላይ እያለ በህዝብ እጅም ወጥቶ እያለ ማለት ነው። 2002 ላይ ዳግም እቺ አሁን መሰሟትና ለክርክር የቀረበችው ወዘ አሃ ወዘ የተባለችዋ እንዳለ እንደዚች ወርዳለች። ተቀብዬ ጎይኖ ሎኢ ከሚለው ጋር ነበርና አያይዤ ከሌሎችም ጋር እየዘመርኩ 2001 ያ የተዘመረ ሲሆን 2002 ተሰጣኝ 3-4 ላይ እየዘመርኩት ከዚህ አካባቢ ወጣ ብያለሁ። ወጣ ብዬ ሌላ አካባቢ ላይ ቆይቼ ደግሞ በሌላ ያገለገልኩ ቆይቼ 2012 ላይ መጣሁኝ። ተመልሼ መጥቼ ይሄንን መዝሙር ነው መስራት አለብኝ ብዬ ከሌሎችም ጋር ያይዤ ወደ የት ነው አርባ ምንጭ ከዘማሪ ወልዴ ኦሮ ጋር አብረን ጂም ስቱዲዮ የሚባል ጂም ጥሩ እንትን አለ እና ጥሩ ሙዚቀኛ ጥሩ የምሰራ ልጅ ነበርና እሱ ጋር አሰራን እና 2002 ላይ ተሰርታ ወጣ። በቃ አካባቢ ላይ ተሰራጨች። ሌላም ጋር አለችና ሆና ምንድነው 2013 ላይ በቪዲዮ ተሰርታ ወጣለች። ከዛ በሰው እጅ ገብታለች። በቪዲዮ ስለተሰራች ሚዲያ ላይ ማለች ከብዙ መዝሙሮች ጋር አንድ ላይ ስለተሰራች ብዙ አዝማቾች ነበረ። እሷ እንኳን መጨረሻ ላይ ነበረችና ከቋንቋ አንፃር ነው በጣም የተወደደችም ሆና ዜማውም ደግሞ ለየት ይላል እና ምን ለማለት ነው ከዛ ጊዜ ጀምሮ እየተሰማ እየተደመጠ በጣም ቆይቷል። በጣም ከቆየ በኋላ አሁን ደግሞ ሰሞኑን የሆነ ወርሺፕ የምሰራ ልጅ እየዘመረ ዜማውን ትንሽ ወጣ አድርጎታል። ኪቦርዲስቱን በጣም ወጣ አድርጎታል። እንደኛው አይደለም። እኔ በፈረስት ነው የተሰራው። እሱ ደግሞ ምንድነው የኔ በሰከንድ ነው። እሱ ልጁ የሰራው በፈረስት ወጣ አድርጎ ነው የሰራውና በዚህም የተነሳ ለብዙ ሰዎች ጥያቄ ፈጥሯል። እንዴት ነው የፈጠረው? ያንን መዝሙር ወጥቶ እየተሰማ ምረቃ ተደርጎ ቆይቶ ኋላ ላይ እኔ ሰፈር ላይ ሲሰማ ወዘው የሚል ነገር ወጣ። እሱ ምንድነው ስል እሱ ዘፈን ነው ተባለ እና ገና ከስንት ጊዜ በኋላ ነው ወዘው የተባለው ነው። እና አሁን ላይ ልጁ ስለዘመረ ነው። ያ መዝሙር ሳይኖር ትትቶ አይደለም። ወርሺፕ የሚሰሩ ሰዎች አስመላኪዎች ሰርተው በብዛት ይለቃሉ። ከነም በላይ እየለቀቁ ይሰማል። ሚዲያ ላይ አለ። በማንም ሚዲያ አሁን ተገብቶ በፈተሽ አለ እያለ ግን ዜማው ከወዘው ጋር ስለማይመሳሰል ነው ዝም የሚሉት። አሁን ልጁ ትንሽ አመሳስሎ ዘምሯል ተብሎ ያው ብዙ ጩኸት ወጥቷል። ዘፋኙም ደግሞ የሷ አሁን ወጥቷል ምናምን የሚል ሚዲያ ላይ ይቻላል። እኔ ከዘፈን የሚወስድ አይደለም። እንደኔ ዘፈንን ምጠላ የለም። ከዘፋኝ ጋር ምን አለኝ? ዘፋኞች ደግሞ
ወደዚህ ጌታ እንዲመጡና ለነፍሳቸው ህይወት እንዲያገኙ አውጃለሁ እንጂ ስለሆነ ማለት ነው። መዝሙሩ በጣም ቆይቷል። ቋንቋው ከሆነ ጎብኛ ነው፣ ጋሞኛ ነው፣ ዳውሮኛ ነው እና ለንጉስ ብቻ ይሰጣል። ይህ ቋንቋውን ዘፋኙ ከየት ነው? እኔ አላቅም። ዳውሮ የሆነ ወላይታ የት ነው? የሆነ ሚዲያ ላይ ትላንትና ነው ያየሁት። እኔ በብዛት ዘፈንን መመልከት በጣም 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 ከልክ በላይ ስለሚያስጠላኝ አላይም። በጣም ነው የምጠላው ማለት ነው። እና መዝሙሩ ከሆነ ከነፍሴ ከሚኔ ሊበለ ኢየሱስ ነው። እኔ ወዘ ሳልል እንኳን ሳልዘምርም ማለት ነው ወዘ እያልኩ ቀኑን ሙሉ ሌሊቱንም ወዘ ሳልል አላርፍም። በቃ ሰዎችም ደግሞ እንደዛ ስለሚልና ስለሚዘምር ወዘ ብሎ አንዳንዶቹ ለመጥራት ይሞክራሉ። ወዘ ይሉኛልና እኔ ለኢየሱስ ነው ከነፍሳችን እንዘምራለን እና ሌላ ታሪክ የለንም ለማመሳሰል። እኔ ምንድነው ምን በወጣኝ ምን ሞልቷል። ኢየሱስ ክርስቶስ ለዘላለም ይባረክ እና ማለት ነው። አሁን በዚህ ብላችሁ ያሰባችሁ ወዘ ብላችሁ የወላይታን እንትን የከወጦናን ምናምን የምታሳዩኝ እንደዚህ አይደለም። የኛ ንጉስ ደግሞ ጦናም አይደለም።